አረ ኮማች የኑሮ ውድነቱን እንደምንም ተቋቋምን ስንል በሳቅ ልገልፍ። እዚህ ልጅ ላይ የተጻፉት ኮሜንቶች የትም አልተጻፉም ነው የምላችሁ። እስቲ ቪዲዮን አብረን እንየውና ኮሜንት እናነባለን ጋይስ። ፍቅርሽ እያሳየኝ ነው እማላውቀውን ደስታ ደሞ የሚያሰማኛል የስንቱን አሉባልታ እኔ ላንቺ ብለፋ ምናለ አንድ ጊዜ እንጂ ሁለት ሕይወት የለ አንድ ጊዜ እንጂ ሁለት ሞት የለ ጥርስህ እያሳየኝ ነው የማላውቀውን ቦታ ደሞም እያሰማኝ ነው የሆድህን ጫጫታ በቪዲዮ ባትመጣ ምን አለ አንድ ፍንጭት እንጂ ሁለት ፍንጭት ይል ውስጡን አየሁት የዋህ ነገር ነው። አረ በሩን ዝጋው ኩላሊትህን እንዳይሰርቁ። አረ ተው እንጂ ምላስህ እንዳይወድቅብህ ጎንበስ ስትጠንቅ ታጨሳለህ እንዴ? ሳምባህ ጠቅሮ አልትራሳውንድ ምናምን አያስፈልግም። እዚሁ ወለል ብሎ ነው። እኔ የታየኝ የኢንግላንድ ባንዲራ ነው። ባንዲራውን ሹፉት እንግዲህ ክሮስ አፉ ላይ ማለት ነው። ያንተን ጥርስማ አይደለም ብሬስ ደላላ ማያገናኘው። በዚህ በኩል ከሄዳችሁ ኮንታ ትገባላችሁ። አረ ተው እንጂ ኑርልን። እኔ ሆዴን እያመመኝ ነው። ጋይስ ዛሬ ይዤ የመጣሁት ለወንዶች የሚሆን አንድ ቆንጆ ቪዲዮ ነው። እስቲ ሰብሰብ በሉና ይሄን ቪዲዮ አይተን እንመለስ። ከዛ ኮሜንት እናነባለን። አይ ቆይ ኮመንት ከማንበቤ በፊት ወንዶች አንድ ጥያቄ ያለኝ፣ ቪዲዮውን ሳትመልሱ እዚህ ቪዲዮ ውስጥ አንድ ልጅ አለ። ልጁ ምን አይነት ቲሸርት ነው ያደረገው? አትመልሰዋ። እርግጠኛ ነኝ አብዛኞቻችሁ አላያችሁ። ለማንኛውም ወደ ኮሜንታችን እንሂድ። በጀርባሽ መተኛታችሁማ ምክንያቱም ይዘቀዝቅሻል። ምን ስትሆን አስብከው? በእናትህ ኢማጂን የሰው ልጅ ጭንቅላት። እውነትም እኮ በጀርባው መተኛት አትችልም። እንዴት ልትንጋለል እንደምትችል አስቡት። ስቃይ ነው። እንደ ፖዚሽን ሉዝ አድርገዋል። ኮሪደሩም ይቁም ልማትም ይቅርና ይሄን ቂጥ አፍርሰው ባክህ ብልጽግና ባክህ። ግጥም ትጠላለህ። ፓ ብቻ ነው፣ ሌላ ምን ይባላል? ምንም አይባልም። እኛም ፓ ብቻ ብለን እኮ ተውን። ገፊው ግን አሳዘነ። ኧረ ባይፈሳ ባያራ ጥሩ ነበር። ይሄ ደግሞ ዘጊ የስንቱን አፕታይት ቆለፍኩ። ኧረ ተው እንደዚህ አይነት አፕታይት የምትዘጉ ሰዎች ስርዓታችሁን ያዙ እንዴ። ቂጥ ቢያብጥ ባንክ አይገባም። ይሄ ደግሞ ራሱን ሲያጽናና ተመልከት። Do you have home to rental? ሄሎ የሚከራይ ቤት አለሽ ማለት ነው እንግዲህ። ምን ልታረግ ምን ልትሆን ወላካሎ ወይ ዘንድሮ እርግዝና በቂጥ ሆነ እንዴ? አንተ ትለያለህ። እናንተ እዚህ ቁጭ በሉ። ቲክቶክ ውስጥ መሸታ ቤት ተከፍቷል። ያው የራሱ አዝማሪ ያለው ከፍተኛ መስተንግዶ ያለው ያምሬ ነው ጋይስ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ጦርነቱ ይጀምራል።
አብራችን ቆዩ። ነገርየው እንደሚመስለኝ በሽሽቅ ነው። እንግዲህ ምንድነው ያለችው? ታወራለህ አሉ ሰፊ ነው ብለህ ተናግረሃል አሉ ሰፊ ነው ብለህ ሲጀመር ቢጠብስ መች ይሄን አላነበም። ለደህንነቴ ሲባል ይሄን ማንበብ አልችልም፣ ይቅርታ። ወደ ኮሜንት ተቀበይ አለ። ማረሻዬ ሹል ነው ያውም ፌሯን ካሲ መሬትሽ ሆነብኝ። እሷ አስታርፋለች እንዴ? መጣችለት ተቀበላለች። ቢሰፋ ቢጠብስ መች አንተ ታውቃለህ። ነጥብ አስጣለን። መፋቂያ የሚያክል ማማሰያ ይዘህ አይባልም። መጣ ደግሞ ተቀበይ አልቆመም አለችኝ። ደግሞ ከሷ ብሶ ቤርሙዳ የገባ መቼ ተመልሶ መደገም አለበት። ድገመው። ዋው መጣች እሷም። ተቀበል ከወሎ ወለጋ መጣሁኝ በበቅሎ ሰፊ ነው ይለኛል ሬሳ አንጠልጥሎ። እሱም አላረፈም ተመልሶ መጣ። ተቀበይ አባይን በጀልባ ሲሻገሩ ባይ በዋና ገባሁኝ መከራዬን ላይ። ተቀበይ አላት። ይበቃል ብለሽኝ ትንሽ ማማሰያ በሞያሌ አድርጎ አስገባኝ። ኬዲ ዋው ለያላችሁ። ቆይ መስተንግዶ ይምጣ መስተንግዶ። ክቡራን ኮሜንት አንባቢዎቻችን ቀላ ወይስ ጠጅ ይሁንላችሁ ብለን ሪፕሌይ ላይ ተመልከቱ። ከጠጁ ቅጁማ ኧረ ተውኝ። ከወደ ኋላ ደግሞ አንዱ ምን አለ? ቡና የለሽ ይሄን ነው ተመልከቱ። ኧረ እኔ ማደሬ ነው አልጋ የለም። ጀለስ እዚህ ጋር ጠላ ቅጂልኝ ብሏል። በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለዋለች። ከዛ ሰውየው ያው ኧረ ተይ ለቤቱ አዲስ እንግዳ ነኝ ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔ ወጪ ብላ ሰውየው ጠጅ ተጋብዟል ማለት ነው። ሞቅ ብሏል። ኧረ ወይኔ ተው ሰው ኧረ ተውኝ። ሌላ አንድ ሞቅ ያለው ሰው ደግሞ መጣና አትጨቃጨቅ በቃ አርፈህ ጠጣ። በጣም ነው እንደምታውቁ ብቻ ይመቻችሁ። ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይ በላይ ነኝ ማለት ነው። የብዙ ሰዎችን አካውንት እያሳደግኩኝ ፎሎወርስ እየጨመርኩኝ ስለሆነ ላይ ንክታችሁ ከመከላከላችሁ በፊት ቪዲዮ ሼር፣ ኮፒ ሊንክ ማድረግ አይረሳ። ስክሪናችሁን ጫና አድርጋችሁ ስትይዙት የሚመጣውን ሴንድ ቀይ እስከታች አጥፉና 5 ጊዜ ብቻ በቀስ ምልክት ኮፒ ሊንክ አድርጋችሁ ላይቫችንን ተቀላቀሉ። ብዙ ፎሎወርስ ታገኛላችሁ፣ አካውንታችሁን ታሳድጋላችሁ። መልካም እድል። የሳቅ ፋሚሊ ይመቻችሁ። አረ ጋይስ ተጨካክነናል። አይ ጓደኛ እዚህ ቪዲዮ ላይ ያለውን ኮሜንት ካነበብኩ በኋላ ጓደኛ የሚባል ነገር እንዳለ ነው የገባኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። ቪዲዮም የሚለው ጋይስ 9 ሚሊዮን ብር ሎተሪ ደርሷችሁ በሁለተኛው ቀን የእናንተ ምርጥ ጓደኛ ማንኪያ አውጦ ለሕክምና 8 ሚሊዮን ብር ብትጠየቁ ትሰጣላችሁ ወይ? እኔ እሰጣለሁ ብሏል። አንፍር ኮሜንቶችን አብረን እናነባለን። በዛውም ጓደኛችሁን ኮሜንት ሴክሽን ላይ ፈልጉት፣ እናንተም የራሳችሁን ጻፉ። ሌትስ ጎ ወደ ኮሜንቷ። ለምን አካፋ ከንቀን ሰራተኛው አይደል? የጓደኛዬን ጸባይ አውቀዋለሁ። ያራዋል
ሲጀመር አንድ ሰው በ8 ሚሊዮን ታክሞ ምን ይሰራል? ወላካሎ 8 ሚሊዮን ከተጠየቀ መተው ነው በቃ ሲጀመር። በስማ ኮሜንታተሮች ግን ክፉ ናቸው። እኔ በሆን ግን ስቃዩ እንዳይበዛበት አንድ ጥይት ነበር የምታባበው እና ያልነው እኮ ይሄን ነው። 8 ሚሊዮን ከተጠየቀ በግደል ነው። ለምን ጭልፋ ከነ ትሪው አይወጣ? ሲጀመር ማንኪያ ለጤና ጥሩ አይረናለሁ። እቺ እንደሞ ይወጣ እኔ ሎተሪ ሲደርሰኝ ጠብቃ ማንኪያ ከዋጠችማ ሲጀመር ምቀኛ ናት። መለያየት ነው ከእሷ 8 ሚሊዮን ይዘሽ አንቺ ማጥቶኝ ሰው ነሽ።